ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን የቆሴ ከተማ ሰላም ዘላቂ ለማድረግ የሚሰሩ ስራዎች በቂ ያለመሆኑ ተገለጸ። በጉራጌ ዞን ቆሴ ከተማ የተፈጠረው የሰላም እጦት ለማስተካከልና በከተማው ዘላቂ ሰላም ለማምጣት የሚሰሩ ስራዎች በቂ አይደሉም ተብሏል። በከተማው ዜጎች በሰላም መንቀሳቀስ መስራትና ሀብት ማፍራት አልቻሉም። ከአጎራባች ሀዲያ ዞን በተለይም ከአመካ ወረዳ መነሻቸው ያደረጉ ኢመደበኛ ቡድኖች የከተማው የሰላም እጦት ዋና ምክንያት ሆነው ቆይቷል። በኢመደበኛ ቡድኖች የዜጎች ንብረት ይወድማል፣ ይዘረፋል፣ ዜጎች ይደበደባሉ፣ አለፍ ሲልም ይገደላሉ። የክልሉ ብሎም የፌዴራል መንግስት የከተማው ሰላም በተመለከተ አስተማማኝ መፍትሄም ያባጁ ዘንድ ሲጠየቁ ቆይቷል። በዚህም የክልሉ መንግስት የወሰዳቸው አንዳንድ እርምጃዎች ቢኖሩም በቂ ባለመሆናቸው ዜጎች በከተማው በሰላም መስራትና መኖር አልቻሉም። የከተማው ችግር ለማረጋጋት የዜጎች ሰላም ለመጠበቅ በከተማው የተሰማራው የክልሉ አድማ በታኝ ኃይል የሚጠበቅበትን ግዳጅ በገለልተኛነት መወጣት ሳይችል ከየመደበኛ ቡድኖች ጋር በመተባበር የዜጎች ደህንነት ስጋት የሆነ መሆኑ ዜጎች ይገልጻሉ። ይህን ለማስተካከል የተወሰደ ፈጣን እርምጃ አለመኖሩም ተነግሯል። በመሆኑም በከተማው ከፍተኛ የወንጀል ድርጊት በመፈጸም የሚታወቁ የእስር ትዕዛዝ የተላለፈባቸው የኢመደበኛ ቡድኖች አባላት በከተማው በሚገኘው አድማ ብተና ፍቃድ በነጻነት እየተንቀሳቀሱ ይገኛል ብለዋል ምንጮች። ከዚህ በተጨማሪም ከተማው በጉልበት እንቆጣጠራለን በሚል ከሌሎች በሀገር ውስጥና ውጭ ሀገር ከሚኖሩ አጋሮቻቸው ጋር በመሆን ከፍተኛ ገንዘብ በማሰባሰብ በሀዲያ ዞን ግቢ ወረዳ ቆላ ውስጥ ከፍተኛ የወታደራዊ ስልጠና እያደረጉ መሆኑን ምንጮች ገልጸዋል። ያለንን ኃይል ተጠቅመን ቆሴ ከተማ በጉልበት እናወድማለን እያሉ በከተማው እያስወሩ መሆኑን ምንጮች አስረድተዋል። የክልሉ መንግስት በከተማው የሚገኘው አድማ ብተና ለሰላም ከመስራት ይልቅ ከወንጀለኞች ጋር በመተባበር ላይ ይገኛል። የመደበኛ ቡድኖች ሴራና ዕቅድ በሚገባ ያውቃል። ይህን የከተማው ዜጎች ስጋት በፍጥነት ልባት እንዲሰጠውም ተጠይቋል። አሁን ላይ በቆሴ ከተማ የተረጋጋ የመንግስት አገልግሎት ሰጪ ተቋማት እንደሌለ የተገለጸ ሲሆን በከተማው የተለየ የጸጥታ ችግር ቢፈጠር የዜጎች የሰላምና ጸጥታ ውስጥና የሚሆን አስተማማኝና ገለልተኛ የጸጥታ ኃይል እንደሌለም ምንጮች ጨምሮ አስረድተዋል። በጉራጌ ዞን ወራዊ የመብራት አገልግሎት ክፍያ መጠን በከፍተኛ ሁኔታ መጨመሩን ተገለጸ። በጉራጌ ዞን በዚህ ወር ወራዊ የመብራት አገልግሎት ክፍያ መጠን በከፍተኛ ሁኔታ ጭማሪ መደረጉን ተገልጿል። በዞኑ በተለይም በከተሞች የመብራት አገልግሎት ተጠቃሚዎች ዘንድ ከፍተኛ ቅሬታ ያስነሳው ወራዊ የአገልግሎት ክፍያ እጅግ የተጋነነ በጥናትና በጥንቃቄ የተሰራ አይመስልም ተብሏል። ወትሮውኑ የመብራት ስርጭት ችግር ያለበት ዜጎች ጠይቀው ምላሽ ያጡበት መብራት መጥፋት ወይም ተቋርጦ ለረጅም ጊዜ የሚቆይበት የሚመለከተው አካል ተጠይቆ ምላሽ ያልሰጠበት የአገልግሎት ዘርፍ ነው። ይህን ችግር ያለበት ነው ወራዊ የአገልግሎት ክፍያው የተጋነነ የድሆች ኑሮ ያገናዘበ አይደለም ተብሏል። ቀደም ሲል ከ100 እና ከ200 ብር የማይበልጠው ወራዊ ክፍያ አሁን ምን ተፈጥሮ ነው? ቀደም ሲል የነበረው ችግር ሳይስተካከል 1000 እና 2000 ብር ክፈሉ የምንባለው ይላሉ መረጃው ለጄኔን ያጋሩ ዜጎች። የመብራት ወራዊ ክፍያ ከቤት ኪራይ በላይ የሆነ ነው። አንዳንዶች በወር እስከ 6 እና 7000 ብር ተብለዋል። ወደሚመለከተው አካል ሄደው ቢያመለክቱ ምላሽ ማግኘት አልቻሉም ተብሏል። ሌሎች ደግሞ የተጠየቁትን ገንዘብ የተጋነነ መሆኑን ታምኖበት ተስተካክሎላቸዋል። በዚህም የግልጸኝነትና በኩል የዜጎች ቅሬታ የማስተናገድ ችግር አለ ተብሏል። በተለይም በዞኑ መዲና ወልቂጤ ከተማ ክፍያው እጅግ የተጋነነ መሆኑን ምንጮች ገልጸዋል። ምናልባትም የአንዳንድ ባለሙያዎች ግምታዊ ብያኔ የችግሩ ከፍ ማለት ዋና ምክንያት ሳይሆን አይቀርም ብለዋል። ለቅሬታ ወደሚመለከተው አካል የሄዱ ዜጎች የሚመለከተው አካል ቅሬታችን ሰምቶ ያልጠቀመውን ያህል ክፍያ በግድ ክፈሉ ከማለት ወጥቶ ችግር ፈቺ የሚሆን ማስተካከያ ያድርግልን ሲሉም ጠይቀዋል። በዞኑ በሚገኙ ከ400 በላይ ትምህርት ቤቶች የጉራጌኛ ቋንቋ ትምህርት ክፍል በመክፈት እንደሚሰራ ተገለጸ። ጉራጌኛ ቋንቋ በስርዓተ ትምህርት ተካቶ በቅድመ መደበኛ ከደረጃ 1 ጀምሮ ህፃናት በአፍ መፍቻነት እየተማሩበት ሲሆን በመጀመሪያ ደረጃ ትምህርት ቤቶች ደግሞ እስከ 2ኛ ክፍል እንደ አንድ የትምህርት አይነት እየተሰጠ ይገኛል ተብሏል። ጉራጌኛ ቋንቋ ለማሳደግ የ6 ዓመት ስትራቴጂክ እቅድ ታቅዶ እስከ 6ኛ ክፍል ለማድረግ ግብ ተጥሎ በ2018 የትምህርት ዘመን በተመረጡ 18 ትምህርት ቤቶች የ3ኛ ክፍል የሙከራ ትግበራ ትምህርት እየተሰጠ መሆኑን የጉራጌ ዞን ትምህርት መምሪያ አስታውቋል። የጉራጌኛ ትምህርት የመማር ማስተማር ስራ ውጤታማ ለማድረግ ከማህበረሰቡና ሌሎች አጋር ድርጅቶች ጋር በመተባበር
ከ35000 በላይ መጽሐፍ ታትሞ የተሰራጨ ሲሆን በተያዘው በጀት ዓመት 14000 የሁለተኛ ክፍል የጉራጌኛ ቋንቋ መማሪያ መጽሐፍ በማሳተም ለተማሪዎች ተደራሽ መደረጉን ተገልጿል። በዘርፉ የመምህራን እጥረት ችግር ለመቅረፍ 12ኛ ክፍል ያጠናቀቁ ቋንቋ የሚችሉ ተማሪዎች በመምህርነት እንዲሰለጥኑ ዝግጅት የተደረገ መሆኑን ተነግሯል። ከወልቂጤ ዩኒቨርሲቲ ጋር በመተባበር በክረምት የስልጠና መርሃ ግብር 191 የጉራጌኛ መምህራን ማሰልጠን መቻሉን መምሪያው አስታውቋል። ከዚህ በተጨማሪም የሆሳና መምህራን ትምህርት ኮሌጅ የጉራጌኛ ዲፓርትመንት በመክፈት በዲፕሎማ ደረጃ ለመጀመሪያ ጊዜ 25 የጉራጌኛ መምህራን ተቀብሎ ያሰለጠነ መሆኑን ተዘግቧል። አማርዳ አካዳሚ ብቁ ተወዳዳሪና በራሱ የሚተማመን ሀገር ተረካቢ ትውልድ እያፈራ በትኩረት እየሰራ መሆኑ ተገለጸ። አማርዳ አካዳሚ 2018 የትምህርት ዘመን ለመጀመሪያ ጊዜ 120 ተማሪዎች ተቀብሎ እያስተማረ ይገኛል። በአካዳሚው እየተሰጠ ያለው ተማሪ ተኮር የመማር ማስተማር ስራ በተማሪዎቹ መካከል የመረዳዳት መንፈስ እንዲዳብር አድርጓል ተብሏል። አካዳሚው ብቁ ተወዳዳሪ ከቴክኖሎጂ ጋር ፈጥነው የሚላመዱ ሀገር ተረካቢ ትውልዶች የሚፈሩበት ትክክለኛ የልቀት ማዕከል እንዲሆን ታቅዶ እየተሰራ እንደሚገኝ የተገለጸ ሲሆን 52 የአስተዳዳሪ ሰራተኞችና የትምህርት ባለሙያዎች እንዲኖሩት ማድረግ የመማር ማስተማር ስራው የተለየ ትኩረት ተሰጥቶ እየተሰራ ይገኛል። ትምህርት ቤቱ ይበልጥ ለማጠናከር በክልሉና ከክልሉ ውጭ ከሚገኙ አዳሪ ትምህርት ቤቶች የልምድ ልውውጥ የተደረገ መሆኑን በማመላከት ከተቋማቱ የተገኙ ጥሩ ልምዶች በመቀመር የተገበሩ መሆናቸውም ተብራርቷል። ተማሪዎች በእውቀት በክህሎትና በስነ ምግባር አሪያና ሞዴል ለማድረግ የተቋሙ አደረጃጀት አሰራርና መመሪያዎች የግብዓት አቅርቦትና የመማር ማስተማሩ ስራ በተለየ ትኩረት እየተመራ እንደሆነም ተነግሯል። የዘቢዳር ፋውንዴሽን የዞኑ አስተዳደር ባለሀብቶችና ወልቂጤ ዩኒቨርሲቲ በመቀናጀት አካዳሚው ወደ ተግባር እንዲገባ በማድረጋቸው ለትውልድ ዘመን ተሻጋሪ አሻራ ማኖራቸውም ተነግሯል። አካዳሚ የመጀመሪያ ተማሪዎች በዞኑ በ8ኛ ክፍል ክልል አቀፍ ፈተና ከፍተኛ ውጤት ያስመዘግቡ ተማሪዎች በመመልመልና በመግቢያ ፈተና የላቀ ውጤት ያስመዘግቡ 120 ተማሪዎች በመቀበል እያስተማረ ይገኛል። ከዚህ በተጨማሪም በስራቸው ምስኩን የካበተ የማስተማር ልምድና ሁለተኛ ዲግሪ ያላቸው መምህራን በማወዳደር ለአካዳሚው የተቀጠሩ መሆኑንና መምህራኑ የማስተማር አቅማቸውን ይበልጥ እንዲጎለብትም ስልጠና እንዲያገኙ በማድረግ ወደ ተግባር እንደተገባም ተዘግቧል። የፌዴራል ግብር ከፋዮች በኮቴ ክፍያ፣ ነጋዴዎች ደግሞ በግብር ሰብሳቢዎች ስነ ምግባር ጉድለት መማራቸው በፓርላማ ተነገረ። የገቢዎች ሚኒስቴር በበኩሉ የኬላ ጉዳይ ከፍተኛ አጀንዳ ሆኖ መቆየቱን እስካሁን ግን መፈታት እንዳልተቻለም ተናግሯል። የኮቴ ክፍያና የገቢ ሰብሳቢ ሰራተኞች ስነ ምግባር ጉዳይ ለሕዝብ ተወካዮች ምክር ቤትና ሌሎች ጉዳይ ለሚመለከታቸው አካላት ማቅረቡን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተናግሮ ለዚህ ማብራሪያ እንዲሰጠው የገቢዎች ሚኒስቴር ጠይቋል። ህገወጥ ኬላዎች ግብር ከፋዮች ምርትና ግብዓት በሚያጓጉዙበት ወቅት የኮቴ ክፍያና ሌሎች ስያሜዎች በመስጠት አንዳንድ ጊዜ ተሽከርካሪው በያዘው ምርት መጠን በማብዛት እንዲከፍሉ መገዳቸውን ተነግሯል። የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ የኬላ ጉዳይ ከፍተኛ አጀንዳ ሆኖ መቆየቱን ጠቁሞ እስካሁን ግን መፈታት እንዳልተቻለም አስረድተዋል። የኮቴ ክፍያ የፌዴራል ግብር ከፋዮች ስራና ግብይት እንደሚረብሽ እንዲሁም ኢንቨስትመንትን እንደሚያቀጭጭ የተወያየንበት ጉዳይ ቢሆንም ችግሩ ማስቀረት አልተቻለም ሲሉ ተናግረዋል። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታ በበኩላቸው ጉዳይን የማያውቁ የስራ ኃላፊ የሆነ የመንግስት ተቋም እንደሌላ አስረድተው ችግሩን ለመፍታት ግን ፍላጎት የለም ሲሉ አብራርተዋል። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት ማንሳቷን ተሰማ። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክርስቲ ኖየም ለኢትዮጵያ ተሰጥቶ የነበረውን የጊዜያዊ ከለላ መብት መነሳቱን አስታውቀዋል። ሀገሪቱ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያ ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገር ዜጎች ጦርነትን ጨምሮ በአንዳንድ ምክንያት ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህን ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር የሚጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ ማሳስባለች። በዚህም ቀድሞ ከአሜሪካ ለሚወጡ የቲኬት ወጪያቸው እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊት ህጋዊ የኢሚግሬሽን እድል እንደሚኖራቸውም ትገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላ በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደሚታሰርና
ከሀገሯ እንደምታባረርም አስጠንቅቃለች። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኔን ጋር ስለሆነ አመሰግናለን። ከሚዜ